አያቶላ አሊ ሀሚኒ እንግዲህ መገደላቸውን ኢራን አረጋግጣለች። እሳቸውን የሚተካቸው ሰው ማን ነው የሚለው ጉዳይም አሁን ላይ እርግጥ ወደ መሆን እየቀረበ ይገኛል። ኢራኖች ይፋ እያደረጉት እንዳሉት መረጃዎች መሰረትም በወጣትነታቸው ልክ እንደዚህ እንዳሉ ማለት ነው በ30 ዓመታቸው የወለዱት ልጃቸው ሙጅታባ አሊ ሀሚኒ አያቶላ አሊ ሀሚኒን ተክተው እንግዲህ ስልጣኑን ይይዛሉ ተብሎ እየተጠበቀ ይገኛል። በዚህ ሰዓት በተሰማ ሰበር መረጃ የኢትዮጵያ ጦር ወደ ጋዛ እንዲገባ አሜሪካ ጥሪ ማቅረቧን በዚህ ሰዓት የወጡ መረጃዎች እያሳዩ ይገኛሉ። ሲጂቲኤን አፍሪካ ይዞት ከወጣው መረጃ ላይ እንደተመለከቱት ከሆነ የአሜሪካ የውጭ ጉዳይ መስሪያ ቤት ቢሮ ኃላፊ የሆኑት ማርኮ ሩቢዮ ለጠቅላይ ሚኒስትር አብይ አህመድ ደውለው የኢትዮጵያ ጦር በጋዛ የሰላም ማስከበር ተልዕኮ ውስጥ እንዲሳተፍ ጥሪ ማቅረቡ ተሰምቷል። ኢራናውያን ለለቅሶ አደባባይ ወጥተዋል። የኢራናውያን ልብ ቆስሏል። ሀገሪቱ በከባድ ሐዘን ተውጣለች። የሀገሪቱ የበላይ መሪ አያቶላ አሊ ሀሚኒ መሞታቸው ተከትሎ በሺዎች የሚቆጠሩ ኢራናውያን ጥቁር ልብስ በመልበስና የመሪው ምስል በመያዝ ሐዘናቸውን ለመግለጽ ወደ አደባባይ ወጥተዋል። በቴህራን ጎዳናዎች ላይ የሚሰማው ለቅሶና ዋይታ ኢራን ምን ያህል ታላቅ መሪዋን እንደተቀማች የሚያሳይ ሆኗል። ለዓመታት ሀገሪቱን በጽናት የመሩት አያቶላ መወገድ ለብዙሃኑ ኢራናውያን የመሪ ማጣት ብቻ ሳይሆን የሀገሪቱ ምሰሶ የመፍረስ ያህል ተሰምቷቸዋል። በእያንዳንዱ የኢራን ከተማ መስጊዶች በለቅሶ ተሞልተዋል። የሐዘን መግለጫ መዝሙሮች በየጥጋጥጉ ይሰማሉ። መንግስት ያወጀው የ40 ቀናት ብሔራዊ ሐዘን በይፋ ተጀምሯል። ባንዲራዎች ዝቅ ብለው እንዲውለበለቡ የተደረገ ሲሆን መላው የኢራን ህዝብ የመጨረሻውን ስንብት ለመሪው ለማድረግ በዝግጅት ላይ ይገኛል። የኢራን ሱፕሪም ሊደር የሆኑት አያቶላ አሊ ሀሚኒ መሞታቸውን አስመልክቶ 40 የሐዘን ቀናት ታውጇል፣ ወይም ደግሞ 40 ሞርኒንግ ዴይስ ታውጇል። እናም እንግዲህ የእሳቸው ተገኝቷል የተባለው ቦዲ ወይም ደግሞ አስክሬናቸው ፎቶ ይህንን ይመስላል። ከዛ በተጨማሪ ደግሞ ትምህርት ለአንድ ሳምንት በኢራን ውስጥ የሚዘጋ ይሆናል። ከኢራን በተጨማሪ ደግሞ ኢራቅ ውስጥ የሚገኙ ባርሳ፣ ካርባላ፣ ናጃፍ እና ሌሎች 7 ፕሮቪንሶች አንዳንድ ቀን የሐዘን ቀናት አውጇል። በኢራን የ40 ቀን ሐዘን ታውጇል። ሞቷል አልሞተም ተብሎ በርካታ ውዝግብ ሲፈጠርበት የነበረው የኢራኑ መሪ አያቶላ አሊ ሀሚኒ መሞታቸውን እንግዲህ በስተመጨረሻ ራሷ ኢራን በቴሌቪዥን ጣቢያዋ ላይ በሰጠችው መግለጫ አረጋግጣለች። እስኪ መግለጫውን ተመልከቱት። ኢና ሊላህ ወኢና ኢለይሂ ራጂዑን ملت بزرگ ایران، روح بلند پیشوای ملت بزرگ ایران حضرت امام خامنه ای با نوشیدن شهد گوارای شهادت እናም እንግዲህ የአያቶላ አሊ ሀሚኒ እንግዲህ ያረጋግጣችው ኢራን ለ40 ቀናት የሐዘን ቀን አውጃለች። ይህንንም ተከትሎ ኢራናውያን በቴህራን ከተማ አደባባዮች ላይ እየወጡ የሀሚኒ እንግዲያ ተከትሎ ሐዘናቸውን እየገለጹም ይገኛሉ። በቀጣይ እንግዲህ እሳቸውን ተክቶ የእሳቸው ልጅ ሙጅታባ አሊ ሀሚኒ አባቱን ተክቶ ሀገሪቱን ይመራል ተብሎ እየተጠበቀም ይገኛል። በጉዳዩ ላይ እንግዲህ አዳዲስ መረጃዎችን እየተከታተልኩኝ የማደርሳቸው ይሆናል። የፕላስ ምልክቷን እየነካችሁ ፎሎ ያድርጉ። ሰበር ዜና፣ ኢራን የተፈራውን አደገኛ ውሳኔ ወሰነች። ኢራን የሆርሙዝ የባህር መስመርን መዝጋቷን አስታወቀች። ይህም የኢራን አደገኛ ውሳኔ በዓለም አቀፍ ደረጃ ከፍተኛ ቀውስ ያስከትላል ተብሎ እየተፈራም ይገኛል። የኢራን አብዮታዊ ዘበኛ የንግድ መርከቦቹም የሆርሙዝን መስመር ማለፍ መከልከሉን ተከትሎ በአሁኑ ሰዓት በባህረ ሰላጤው የሚገኙ ሁሉም የነዳጅ ጫኝ መርከቦች እንቅስቃሴያቸውን አቁመው ባሉበት ቆመዋል። ይህም መስመር የዓለማችን 20% የሚሆነውን የነዳጅ አቅርቦት የሚያልፍበት የዓለማችን የልብ ትርታ የሆነ ወሳኝ የባህር መስመር ነው። ታዲያ ይህ መስመር መዘጋቱም የነዳጅ ዋጋ በዓለም አቀፍ ደረጃ በከፍተኛ ሁኔታ እንዲጨምር ሊያደርግ እንደሚችል ባለሙያዎች ከወዲሁ እየተናገሩ ይገኛሉ። በጉዳዩ ላይ አዳዲስ መረጃዎችን እየተከታተልኩ አደርሳችኋለሁ። የፕላስ ምልክቷን እየነካችሁ ፎሎ ያድርጉ። በአሜሪካ ሰበር ዜና ተሰምቷል። የአሜሪካ ሰማይ በስጋት ተውጧል። ኤፍቢአይ በመላ ሀገሪቱ አስቸኳይ የጸረ ሽብር ክተት አውጇል። አሜሪካና እስራኤል በጋራ በመሆን በኢራን ወታደራዊ እናም የኒውክሌር ተቋማት ላይ የሰነዘሩት ድንገተኛ የአየር ጥቃትን ተከትሎ በአሜሪካ ላይ ከኢራን ሊሰነዘሩ የሚችሉ አጸፋዊ ጥቃቶችን ለመከላከል ኤፍቢአይ በመላው አሜሪካም የሚገኙ የጸረ ሽብርና የደህንነት ክፍሎች በከፍተኛ ጥንቃቄ እንዲቆሙ ትዕዛዝ ሰጥቷል። ኤፍቢአይ እና የሀገር ውስጥ ደህንነት ሚኒስቴር ዲኤችኤስ በዋና ዋና የንግድ ማዕከላት፣ በመንግስት ተቋማትና
በሃይማኖት ስፍራዎች ላይ ጥብቅ ጥበቃ እንዲደረግ መመሪያም ሰጥተዋል። ኢራን በባህሬን፣ ኩዌትና ኳታር በሚገኙ የአሜሪካ የጦር ሰፈሮች ላይ የሚሳኤል ጥቃት መፈጸሟን ተከትሎ በአሜሪካ ምድር ላይም ተመሳሳይ ጥቃቶች ሊሰነዘሩ ይችላሉ የሚል ስጋት በአሜሪካ ላይ አይሏል። በአሁኑ ወቅት በመላው አሜሪካ የሚገኙ የጸጥታ አካላት በከፍተኛ ንቃትና በተጠንቀቅ ላይ እንደሚገኙም ተነግሯል። አዳዲስና ወቅታዊ መረጃዎችን ለመከታተል የፕላስ ምልክቷን በመንካት ፎሎ ያድርጉ። ኢራን አለማየቷቸው የማያውቁ አዳዲስና ዘመናዊ የጦር መሳሪያዎችን ይፋ ታደርጋለች ሲሉም የኢራን አብዮታዊ ዘብ ከፍተኛ አማካሪ ጀነራል የሆኑትም ጀነራል ኢብራሂም ጃብሪ ገልጸዋል። በመካከለኛው ምስራቅ ያለው ውጥረት አሁን ወደ ለየለት ጦርነት መቀየሩን ሁላችሁም ሰምታችኋል። በዚህም ታዲያ የኢራን አብዮታዊ ዘብ ከፍተኛ አማካሪ ጀነራል ኢብራሂም ጃብሪ ዛሬ ለዶናልድ ትራምፕ በሰጡት ጠንካራ ምላሽ ኢራን እስካሁን የተጠቀመችው ከአሮጌው የሚሳኤል ክምችቷ ላይ መሆኑን ገልጸዋል። ጀነራሉ ትራምፕ ማወቅ ያለባቸው ዛሬ የተኮስናቸው ሚሳኤሎች ከመጋዘናችን የኋላ ክፍል የነበሩ አሮጌ ናቸው ብለዋል። ኢራን በቅርቡ ዓለም አይቷቸው የማያውቁ አዳዲስና ዘመናዊ የጦር መሳሪያዎችን ይፋ እንደምታደርግም ዝተዋል። ኢራን ለሁለት ተከታታይ ዓመታት በየቀኑ ሚሳኤል ብትተኩስም እንደዚሁ የማያልቅ ክምችት እንዳላትም ጀነራሉ አበክረው ተናግረዋል። ዶናልድ ትራምፕ ጠቅላይ ሚኒስትር አብይ አህመድን ስማቸውን አንስተዋል። እኚህ አወዛጋቢ መሪ ትናንትና ሌላ ዛሬ ሌላ እያወሩ ዛሬም ቀጥለዋል። አሁን ላይ ግን ስለ ጠቅላይ ሚኒስትር አብይ አህመድ መልካም የተባለ ነገር ከአንደበታቸው ሲወጣ ሰምተናል። ይህንን ያሉትም ከአብዱል ፈታህ አልሲሲ ጋር ጎን ለጎን ተቀምጠው በሚያወሩበት ሰዓት ሲሆን ጠቅላይ ሚኒስትር አብይ አህመድ ጠንካራ መሪ ናቸው፣ እሳቸው ጠንካራ እንደሆኑ አውቃለሁ። አብዱል ፈታህ አልሲሲ እና ጠቅላይ ሚኒስትር አብይ አህመድን አንድ ላይ ያገናኝቼ የኢትዮጵያ የህዳሴ ግድብን ጉዳይ እንደዚሁም የአባይ ወንዝ ጉዳይን ለመፍታት እሰራለሁ የሚል ንግግር አድርገዋል። ቪዲዮውን ተጋበዙ። መልካም ቀን። You have a very strong leader in the president, and I hear you have a strong leader in Ethiopia too. I don't know him as well as I know you, but he's a strong guy, and I'm going to try bringing the two of you together, see if we can make a deal. ኢራን እስካሁኑ ሰዓት ድረስ እስራኤልና አሜሪካን ሪዚስት አድርጋ ቆይታለች። ከዚህ ባለፈም ደግሞ በመልሶ ማጥቃት እርምጃም በርካታ የአሜሪካ የጦር መንደሮችን እንግዲህ ደብድባለች። እዚህ ጋር እንደምትመለከቱት ባህሬን ላይ የሚገኘው አልጁፌር ቤዝን እንደዚህም ደግሞ ዩኤስ ፊፍስ ፍሊት ኮማንደር ሴንተር የሚባለውን ባህሬን የሚገኘውን የአሜሪካ ጦር ሰፈር ኢራን መምታት ትችላለች። በኳታር ደግሞ አልኡዴድ ኤር ቤዝን እንደዚሁ መታለች። በኩዌትም አርፊጃን ካምፕን፣ አህመድ አልጃበር ኤር ቤዝ እንደዚሁም ሙባረክ ኤር ቤዝ ተመተዋል። በዩናይትድ አረብ ኤምሬትም አልዳፍራ ኤርቤዝ እና ጀበል ኤሊፖርት እንደዚሁም ደግሞ ፉጃሪያ ኤርቤዝ እንግዲህ ተመተዋል ማለት ነው። ሳውዲ አረቢያ ውስጥም እንደዚሁ ኢራን ጥቃት ፈጽማለች። ፕሪንስ ሱልጣን ኤርቤዝ ኢን ሪያድ እንደዚሁም ደግሞ ታቡክ ቤዝ፣ ካሚስ ሙሼት ቤዝ እንደዚሁም ዌስተርን ቤዝ ኢን ጅዳ የሚባሉትን የጦር ሰፈሮች እንግዲህ ኢራን መታለች። በጆርዳንም ሙዋፈቅ ሳልቲ ኤርቤዝ ተመቷል። ኢራቅ ውስጥም እንደዚሁ ጥቃት ተፈጽሟል። ዩኤስ ቤዝ ኢን አርቢል ማለት ነው። እዚህ አካባቢዎች በሙሉ ኢራን በእነዚህ ሰዓታት ውስጥ ወደ አሜሪካ ጦር ቤዞችም የተኮሰቻቸው ሚሳኤሎች ናቸው። አያቶላ አሊ ሀሚኒ ለእናንተ ምን አይነት ሰው ናቸው? አያቶላ አሊ ሀሚኒ በዚህ ሰዓት መገደላቸውን እነ ቢቢሲ፣ ሮይተርስ፣ አልጀዚራ ቢዘግቡም ነገር ግን ለኢራን መንግስት ቅርበት ያላቸው ሚዲያዎችም አሁንም አያቶላ አሊ ሀሚኒ በጽናት ኢራንን እየመሩ ለድል ያደርሳሉ እያሉ ይገኛሉ። ከኢራን መንግስት ጋር ቅርበት ያላቸው ታስኒም እና መሄር የዜና ወኪሎች የሀገሪቱ የበላይ መሪ አያቶላ አሊ ሀሚኒ በህይወት እንዳሉና በጽናት ሀገራቸውን እየመሩ መሆናቸውን በሰፊው እየዘገቡ ይገኛሉ። ስለዚህ ይህ ነገር ወዴት እየሄደ ነው? አሊ ሀሚኒ በህይወት አሉ ወይስ የሉም? ነገሮች ውስብስብ ሆነዋል። እናንተ ግምታችሁን በኮመንት አስቀምጡልኝ። አይስ እጅግ አሳሳቢው የተባለ መረጃ አሁንም እየወጣ ይገኛል። በዚህ በቅዱሲው የረመዳን ወር እንግዲህ የቴህራን ነዋሪዎች በቀጥታ ቤታቸውንና ከተማዋን ለቀው እንዲወጡ የኢራን ናሽናል ሴኩሪቲ ካውንስል ይህንን መረጃ አጋርቷል። እጅግ በጣም ያሳዝናል። ነገሮች ተጧጡፈው ሄደዋል። ቴህራንን ለቃችሁ ውጡ የሚል ለቴህራን ነዋሪዎች መልእክት ተላልፏል። ትናንትና የኢራን ሱፕሪም ሊደር የሆኑት አያቶላ አሊ ካሚኒ መሞታቸውን ነግሬያችሁ ነበር። ይህን ነገር ሲያወሩት የነበሩ ትናንትና ቤንጃሚን ኔታንያሁ፣ ሌሎች የእስራኤል ባለስልጣናትና ዶናልድ ትራምፕ ነበሩ። በኢራን በኩል ምንም ማረጋገጫም ሆነ መግለጫ አልተሰጠም ነበር። ነገር ግን አሁን ከደቂቃዎች በፊት እንግዲህ የኢራን ስቴት ሚዲያ ወይም ደግሞ የኢራን የመንግስት ሚዲያዎች እንግዲህ አያቶላ አሊ ካሚኒ መሞታቸውን አረጋግጡ። ኢራንም እንዳለችው ከሆነ ቅዳሜ ጠዋት ላይ ቢሮቸው ውስጥ ሆኖ ስራ በስራት ላይ ባነበሩበት ወቅት ላይ
በተፈጸመ ጥቃት ነው ህይወታቸው ያለፈው። ሰዎች እንግዲህ እስካሁን ድረስ ኢራን ከአሜሪካና ከእስራኤል ውጪ ሳውዲ አረቢያ፣ ኩዌት፣ ዩናይትድ አረብ ኤሚሬትስ፣ ባህሬን፣ ኳታርና ጆርዳንን ጨምሮ እንግዲህ ጥቃት ከፍታለች፣ እያጠቃች ይገኛል። የምትመለከቱት እንግዲህ ዱባይ ውስጥ ነው። ሰዎች እየሮጡ ፓኒክ አድርገው ወይም ደግሞ ፈርተው ማለት ይሄ ዶሃ ውስጥ ነው፣ ኳታር ውስጥ ነው። ይሄ አቡዳቢ ነው፣ አቡዳቢ ውስጥ ኢራን አጥቅታ ማለት ነው። ተመሳሳይ አቡዳቢ ውስጥ ነው። የምትመለከቱት ቤት ደግሞ የኢራን ሱፕሪም ሊደር የአያቶላ አሊ ካምኒ ቤት ከጥቃት ከተፈጸመበት በኋላ እንደዚህ ዴሞሊሽ ሆኖ ነው። እናም እንግዲህ በአሁኑ ሰዓት ላይ እስራኤል ከ70,000 በላይ ሪዘርቪስት ወይም ደግሞ ሰልጥነው በተጠንቀቅ ጥሪ እየጠበቁ የነበሩ ወታደሮችን እንግዲህ መልሳ ወደ ሰራዊቷ ጠርታለች። እናም እንግዲህ በዚህ ጉዳይ ላይ ሌባኖን እንደምትመለከቱት ትዊት ባደረገችው መሰረት በዚህ ጉዳይ ላይ ኒውትራል እንደሆነች ወይም ደግሞ ምንም እንደማያገባት ከየትኛው ሳይድ እንዳልሆነች ተናግራለች። አሜሪካ ዲፓርትመንት ኦፍ ዋር ደግሞ የዚህን ጦርነት ወይም ደግሞ የዚህን ጥቃት ስያሜ ሰጥቷል። ኦፕሬሽን ኤፒክ ፊሪ የሚል ስያሜ ሰጥቷል። እነዚህ የምትመለከቷቸው ደግሞ በተለያዩ ከተሞች ላይ ወድቀው የሚሳይሎች ሪሜኒንግ ወይም ደግሞ ከሚሳይል ተፈንጣጥሮ እየቀሩ ናቸው። እነዚህ በየከተማው ማለት ኢራንን እያደረገች ያለችው ያው ሪታሊዬሽን ነው። በዛሬ ጠዋት አካባቢ ላይ እስራኤልና አሜሪካ አንድ ላይ ሆኖ አታክ ወይም ደግሞ ጥቃት ፈጽማባት ነበር። ለዛ ሪታሊዬሽን ነው ኢራን እንግዲህ ይሄንም የተለያዩ ሀገራት ውስጥ የሚገኙ የአሜሪካ የጦር ቤዞች ላይ እያደረገች ያለች። እናም እንግዲህ ኢራን ሚድል ኢስት ላይ ወይም ደግሞ መካከለኛው ምስራቅ ላይ አሜሪካ ያላትን ቤዞች እንግዲህ እንደምትመለከቱት ለይታ አውጥታለች። እነዚህ በቀይ የምትመለከቷቸው ናቸው። እናም እንግዲህ ከድሮ ጀምሮ ይሄንን ዋን እያደረጉ ወይም ደግሞ እያስጠነቀቁ እንደቆዩ ታሳውቃለች። እዚህ የሚያበቃ አይመስልም። በጣም የተፋፋመ ከጠዋት አሁን ላይ በጣም የተፋፋመ የተባባሰ የመጣበት ሁኔታ ነው ያለው። ኢራን ውስጥ ደግሞ በአሁኑ ሰዓት ላይ ኢንተርኔቱ ዳውን ነው ወይም ደግሞ ኢንተርኔት እየሰራ አይደለም። እዚህ ጋር ተያይዞ የሚኖሩ መረጃዎችን ተከታታይ ማቅረብላችሁ ነው። ከዛ ድረስ የና አካውንት ፎሎ እያደረጋችሁ ጠብቁኝ። ይሄን ቪዲዮ ለብዙ ሰዎች ላኩላችሁ። ሀገራችን ኢትዮጵያ እንግዲህ ይህንን በምስሉ የምትመለከቱትን የጦር ጀት ከ20 በላይ የሚሆኑ በስጦታ መልክ አግኝታለች። ይህንን የሚያገኘችው ከዩናይትድ አረብ ኤሚሬትስ ሲሆን 20 መልቲሮል ማይሌጅ 2000 ፋይተር ጀትን እንግዲህ የምታገኝ ይሆናል ማለት ነው። ይሄ የኤሚራቲ ቨርዥን ወይም ደግሞ የሚሰጠን ቨርዥን ማለት ነው። አፕግሬድድ የሆነና ዌል አርምድ ወይም ደግሞ በደንብ የታጠቀ ነው ተብሎ እናም ያው ይሄ ነገር ስትሮንግ ቡስት ይሆናል ቱ ኢትዮጵያ ኤር ፎርስ ወይም ደግሞ ለኢትዮጵያ አየር ኃይልም በጣም አሪፍ ድጋፍ በጣም ከፍተኛ አቅምን የሚያስታጠቅ ነው ተብሎ ትናንትና የኢራን ሱፕሪም ሊደር የሆኑት አያቶላ አሊ ካምኒ መሞታቸውን ነግሬያችሁ ነበር። ይህን ነገር ሲያወሩት የነበሩ ትናንትና ቤንጃሚን ኔታንያሁ፣ ሌሎች የእስራኤል ባለስልጣናትና ዶናልድ ትራምፕ ነበሩ። በኢራን በኩል ምንም ማረጋገጫም ሆነ መግለጫ አልተሰጠም ነበር። ነገር ግን አሁን ከደቂቃዎች በፊት እንግዲህ የኢራን ስቴት ሚዲያ ወይም ደግሞ የኢራን የመንግስት ሚዲያዎች እንግዲህ አያቶላ አሊ ካምኒ መሞታቸውን አረጋግጡ። ኢራንም እንዳለችው ከሆነ ቅዳሜ ጠዋት ላይ ቢሮቸው ውስጥ ሆኖ ስራ በመስራት ላይ ባነበሩበት ወቅት ላይ በተፈጸመ ጥቃት ነው ህይወታቸው ያለፈው። አልሞቱም፣ በህይወት አሉ እየተባለ ይገኛል። እንግዲህ በዚህ ሰዓት ነገሮች እጅግ በሚያስገርም ሁኔታ ውስብስብ ሆነዋል። እስኪ በዚህ ጉዳይ እናንተም ሀሳባችሁን ስጡበት። የዓለማችን ታላላቅ ሚዲያዎች እንግዲህ እነ ሮይተርስ፣ ቢቢሲ፣ አልጀዚራን ጨምሮ የተለያዩ ሚዲያዎች አያቶላ ሞቱ ቢሉም የኢራን ባለስልጣናት በበኩላቸው የእስራኤል ዘገባዎች የስነ ልቦና ጦርነት ሲሉ አጣጥለውታል። ከኢራን መንግስት ጋር ቅርበት ያላቸው ታስኒምና እንዲሁም ደግሞ መሂር የዜና ወኪሎችም የሀገሪቱ የበላይ መሪ አያቶላ አልሐሜኒ በህይወት እንዳሉና በጽናት እየመሩ መሆናቸው ዘግበዋል። ሰበር ዜና ሌሊቱ ተሰምቷል። በመጨረሻም ተረጋግጧል። የኢራኑ የበላይ መሪ አያቶላ አልሐሜኒ መገደላቸው የኢራን ሚዲያዎች ዘግበዋል። የኢራን ይፋዊ የዜና ወኪል እንደገለጸው የሀገሪቱ የበላይ መሪ አያቶላ አልሐሜኒ በአሜሪካና እንዲሁም ደግሞ በእስራኤል ጥምር የአየር ጥቃት መገደላቸው አረጋግጧል። ኢራን የጠቅላዩ መሪ ካሜኒ ግድያን አስመልክቶ የ40 ቀናት የሐዘን ቀን አውጃለች። በተጨማሪም ትራምፕ ባወጡት መግለጫ ካሜኒ ሞቷል። ፕሬዝዳንቱ በንግግራቸው በታሪክ ውስጥ ካሉ እጅግ ክፉ ሰዎች አንዱ የሆነው ካሜኒ ሞቷል። ይህ ግድያ ለኢራን ህዝብ፣ ለአሜሪካውያንና እንዲሁም ደግሞ በካሜኒ የደም ጥማት ባላቸው ወሮ በሎች ለተገደሉና ለተሰቃዩ የዓለም ህዝቦች ሁሉ የተገኘ ፍትህ ነው ሲሉ ፕሬዝዳንቱ ገልጸዋል። እጅግ አሳሳቢ ነው። የጦርነቱ ዳፋ ለኢትዮጵያውያንም ተርፏል። እስኪ ሁላችሁም ወገኖቻችን ፈጣሪ እንዲጠብቃቸው ጸሎት አድርጉላቸው። የጦርነቱ ነበልባል ድንበል ተሻግሮ አሁን ደግሞ የኢትዮጵያውያንን ቤት ደጃፍ እያንኳኳ ይገኛል። የመካከለኛው ምስራቅ ሰማይ በሚሳኤልና በባሩድ ጭስ ሲታፈን በሺዎች የሚቆጠሩ ኢትዮጵያውያን ወገኖቻችን በከፍተኛ ስጋትና ጭንቀት ውስጥ ወድቀዋል። ጦርነቱ በእስራኤልና በኢራን መካከል ቢቀሰቀስም ዳፋው ግን ቀጠናውን በሙሉ አዳርሶታል። ከእስራኤል ምድር እስከ ቴሄራን፣ ከተባበሩት አረብ ኤምሬትስ እስከ ዮርዳኖስ፣ ከኳታርና ባህሬን እስከ ኩዌት ድረስ የሚኖሩ ኢትዮጵያውያን ወዴት እንሸሻለን በሚል በከፍተኛ ውጥረት ላይ ይገኛሉ። በሰው ሀገር ባይተዋር ሆነው ለቤተሰቦቻቸው ኑሮ የሚለፉት ወገኖቻችን ዛሬ የጥይት ድምፅና የሚሳኤል ጩኸት ስጋታቸው ሆኗል። በስደት ያሉ ወገኖቻችን ፈጣሪ ይጠብቅልን እያልኩኝ በአዳዲስ መረጃዎች እመለሳለሁ። ፎሎ እያደረጋችሁ ተከታተሉኝ። በዚህ ሰዓት የተሰማው መረጃ ዓለምን አነጋግሯል። ቡርኪና ፋሶ አሜሪካ ላይ አጸፋዊ እርምጃ መውሰዷ ተሰምቷል። ነገሮች ተለዋውጠዋል። ካፒቴን ኢብራሂም ትራኦሬ ለአሜሪካ እጄን አልሰጥም ብለዋል። በዋሽንግተንና በቡርኪና ፋሶ መካከል ያለው የዲፕሎማሲያዊ ውዝግብ ተካሯል። ቡርኪና ፋሶ
የአሜሪካ ዜጎች ወደ አገሯ እንዳይገቡ በይፋ አግዳለች። ቡርኪና ፋሶ በአሜሪካ ዜጎች ላይ የቪዛ እገዳን በይፋ የጣለች ሲሆን ወደ ሀገሪቱ እንዳይገቡ ከልክላለች። የቡርኪና ፋሶ መንግስት ውሳኔው በቅርቡ አሜሪካ በቡርኪና ፋሶ ዜጎች ላይ የጣለችው እገዳ ተከትሎ የመጣ መሆኑንም አስታውቀዋል። የሀገሪቱ ባለስልጣናት እርምጃው ሉዓላዊነትን ለማስፈንና በዓለም አቀፍ ግንኙነቶች ፍትሐዊነት ለማረጋገጥ ያለመ መሆኑ ተናግረዋል። እናንተስ በዚህ ጉዳይ ምን ትላላችሁ? ሀሳባችሁን አጋሩኝ። ፎሎ እያደረጋችሁ ቤተሰብ መሆናችሁ አዘኑ። በስመ አብ ወወልድ ወመንፈስ ቅዱስ በስመ አብ ወወልድ ወመንፈስ ቅዱስ በቤቴ በቅድስት ድንግል ማርያም ስም ወይኔ እናቴ ድንግል ማርያም ድረሽልኝ፣ እናቴን ሳላያት እንዳልሞት። ይህ የጭንቀት ድምፅ በመካከለኛው ምስራቅ የጦርነት እሳት ውስጥ የተከበበችውና በኳታር የምትገኝ አንዲት ኢትዮጵያዊ ስደተኛ እህታችን የጭንቀት ድምፅ ነው። በሚሳኤል ጩኸትና በባሩድ ጭስ በታፈነው የኳታር ሰማይ ስር ሆና አይኖቿ ወደ ኢትዮጵያ፣ ልቧ ደግሞ ወደ እናቷ ናፍቆት ይሮጣል። እናቴን ሳላያት እንዳልሞት የሚለው ይህ አጭር ነገር ግን መራራ ቃል የበርካታ ኢትዮጵያውያን ስደተኞች ወቅታዊ ስቃይን ይወክላል። ሰበር የተባለ መረጃ በዚህ ሰዓት ተሰምቷል። ኢራን 20% የሚሆነው የዓለም የነዳጅ አቅርቦት የሚተላለፍበት የሆርሙዝ የባህር መስመር መዝጋቷ ተሰምቷል። ይህ ድርጊት በዓለም አቀፍ ደረጃ ከፍተኛ ቀውስ ያስከትላል ተብሎ እየተሰጋም ይገኛል። በአሁን ሰዓት በባህረ ሰላጤው የሚገኙ ሁሉም የነዳጅ ጫኝ መርከቦች እንቅስቃሴያቸው ማቆማቸው ነው የተገለጸው። ይህ መስመር የዓለም የነዳጅ አቅርቦት ዋነኛ መንገድ ሲሆን 20% የሚሆነው የዓለም የነዳጅ አቅርቦትም በዚህ መስመር እንደሚተላለፍ የሚታወቅ ነው። መዘጋቱ የነዳጅ ዋጋ በዓለም አቀፍ ደረጃ በከፍተኛ ሁኔታ እንዲጨምር ሊያደርግ እንደሚችልም ነው የተገለጸው። ቲክቶክ ላይ እንደዚህ አይነት ስራዎችን ለእናንተ ከማቅረቤ ጊዜ ጀምሮ እንደዚህ ኦሲንት ስራዎችን መስራት ከመጀመሪያ ጀምሮ ማለት ነው እስካሁን ድረስ እንደዚህ አይነት የአሜሪካ ሚሊታሪ ሙቭመንት አይቻላቅም በህይወቴ። የምትመለከቷቸው አውሮፕላኖች ጠቅላላ ወደ ሚድል ኢስት ደግሞ ወደ መካከለኛው ምስራቅ ሙቭ እያደረጉና እየተንቀሳቀሱ የሚገኙ የአሜሪካ የጦር አውሮፕላኖች ናቸው። አውሮፓም ላይም ጭምር ተመልከቷቸው እንዳለ ሄሊኮፕተር አልቀረ፣ ታንከር አልቀረ፣ አነስተኛ አልቀረ፣ ትልቅ እንዳለ የሆነ ይሄ ፕራይቬት ነች። አሁን ቪአይፒ የምትይዘዋ ነች። እዚህ ጋር ሄሊኮፕተር አለ። እዚህ ጋር እነዚህ ጋር የምትመለከታቸው ሄሊኮፕተሮች ናቸው። እነዚህ ደግሞ ሌሎች ስልት ናቸው። ይሄ የቃጭና አውሮፕላን ይሄ ሁሉ እንቅስቃሴ ወደ ሚድል ኢስት እያደረገ ያለበት ሁኔታ ነው የሚገኘው። አንኢማጂነብል ሚሊተሪ ቢልድ አፕ ነው እየተካሄደ የሚገኘው በሚድል ኢስት ዙሪያ ማለት ነው። በመካከለኛው ምስራቅ አካባቢ የአሜሪካ ሚሊተሪ ቢልድ አፕ፣ የአሜሪካ ሚሊተሪ እያከማቸ ያሉ ጦር መሳሪያ፣ የጦር መርከቦቹ ሳይቀሩ ምኑ ሳይቀሩ ኢትስ ሂውጅ ሌድስ ሚ ቱ ቢሊቭ በቅርቡ ስትራይክ ልናይ እንችላለን ኢራን ላይ ወር ደግሞ ሌላ ሚድል ኢስት ሀገር ላይ በምንም አይነት ሁኔታ ያለምንም ስትራይክ ወር ደግሞ ያለምንም እቅድ እነዚህ ሁሉ ጦር መሳሪያዎች በዚህ ፍጥነት፣ በዚህ ፔስ፣ በዚህ ብዛት የሚንቀሳቀሱ አይመስለኝም። በዱባይ ያላችሁ ኢትዮጵያውያን ጥንቃቄ አድርጉ። በአሁኑ ሰዓት እንግዲህ ከኢራን በርካታ ሚሳይሎች ወደ ዱባይ እንደተተኮሱና እንዲሁም ደግሞ የዩናይትድ አረብ ኤሚሬትስ እንግዲህ መከላከያ ሚኒስቴር በርካታ ሚሳይሎችን አየር ላይ እንዳሉ እንደተመቱ አሳውቋል። እዚህ ፍርስራሽ መሃልም እንግዲህ የአንድ ሰው ህይወት ማለፉን እንግዲህ አሳውቋል። ስለዚህ በዱባይ የምትገኙ ኢትዮጵያውያን ጥንቃቄ ልታደርጉ ይገባል። Finally, to the great proud people of Iran, I say tonight that the hour of your freedom is at hand. Stay sheltered. Don't leave your home. It's very dangerous outside. Bombs will be dropping everywhere. When we are finished, take over your government. It will be yours to take. This will be probably your only chance for generations. For many years, you have asked for America's help, but you never got it. No president was willing to do what I am willing to do tonight. Now you have a president who is giving you what you want. So let's see how you respond. ለኢትዮጵያውያን የጥንቃቄ መልእክት ዱባይና አቡዳቢ በፍንዳታ እየተናወጡ ነው። ይህ ቪዲዮ ሼር፣ ኮፒ ሊንክ አድርጉ። በተባበሩት አረብ ኤሚሬቶች ዱባይ፣ አቡዳቢ በርካታ ፍንዳታዎች እያስተናገዱ መሆኑ ተገልጿል። ኢራን የሚመጡ አጸፋዊ እርምጃን በመስጋት የተባበሩት አረብ ኤሚሬቶች የአየር ክልሏን ብትዘጋም ፍንዳታዎች እያስተናገደች ትገኛለች። ኢራን በመካከለኛው ምስራቅ የሚገኙ የአሜሪካ ቤዞች የሚገኙ ቦታዎችን አሁን በሚሳኤል እየደበደበች ትገኛለች። ስለዚህ እንግዲህ ኢትዮጵያውያን በተለይ ዱባይ፣ አቡዳቢ የሚገኙ ኢትዮጵያውያን እንግዲህ ከቤት እንዳይወጡ ይህ ቪዲዮ ሼር፣ ኮፒ ሊንክ ሪፖስት አድርጉት። በአሁኑ ሰዓት እንደተነገረው ከሆነ ኢራን የተኮሰቻቸው ሚሳኤሎች እስራኤል ከማረፋቸው በፊት ጎረቤት ሀገሮች ላይ አርፈዋል። በዚህ እንግዲህ ከዚህ በፊት ተናግራ በነበረችው የአሜሪካን ቤዞች በሚገኙባቸው ሀገሮች ላይ ቀጥተኛ የሆነ ጥቃትን ሰንዝራለች። በዚህም ዩኤኢ፣ ኳታር፣ ኩዌት፣ ባህሬን እንዲሁም ሳውዲ አረቢያ ላይ በአሁኑ ሰዓት ፍንዳታ እንደተሰማ ተነግሯል። ይህ ኳላ የምትመለከቱት በባህሬን የሚገኘው የአሜሪካን ቤዝ ነው። በዚህ መልኩ ጥቃት ደርሶበታል በአሁኑ ሰዓት። ይህ ደግሞ የዱባይ ሰማይ ነው። እንደምትመለከቱ ሚሳኤሎች እየከሸፉ ይገኛሉ። መሬት ላይ የሚወደቁ ሚሳኤሎች አሉ ተብሎ የተነገረ ይገኛል። ሳውዲ አረቢያ ውስጥም ከፍተኛ የሆነ ፍንዳታ በአሁኑ ሰዓት ተሰምቷል።
ተሰምቷል ተብሏል። ይህም ማለት እንግዲህ ሁሉም የአሜሪካን ቤዞች አብዛኞቹ የአሜሪካን ቤዞች በሚድል ኢስት የሚገኙ እንግዲህ ጥቃት ተሰንዝሮባቸዋል። እስራኤልም የተለያዩ ቦታዎች ላይ ሚሳኤሎች አርፏል ተብሎ እየተነገሩ ይገኛል። ለዚህ ሚሳኤሎች የሚተኮሱት ድሮ ማታ ነበር። ምክንያቱም እነዚህ ሚሳኤሎች ሲያልፉና ሲሄዱ የሚያሳዩትን ቪዲዮዎችና ፎቶዎች ለተለያዩ ፕሮፓጋንዳ ይጠቀሙባቸው ነበር። ስለዚህ ሆነ ተብሎ ነበር ማታ እነዚህ ሚሳኤሎች የሚላኩት ፍንዳታዎቹ እንዲታዩ። ነገር ግን የአሁኑ ጦርነት ለሾ ብቻ አይደለም። እንደምትመለከቱት እንግዲህ በቀን የተደረገው በጠዋት ነው የተደረገው። ኢራንም ምላሿን እየሰጠች ያለችው በፍጥነት ነው። እንደደረሰባት ጥቃት ነው በፍጥነት እየመለሰች ያለችው። በተጨማሪም ከኢራን ጎን በመሆንና የኢራን ፕሮክሲ ነው ተብሎ በሚነገርለት የሁቲ ታጣቂዎች እንግዲህ ጥቃት እንሰነዝራለን ብለዋል። እዚህም እንግዲህ ወደኛ ደርሷል፣ ወደ ቀይ ባህር ደርሷል። ሁኔታዎቹ በቀይ ባህር የሚያልፉ መርከቦች እንዳለ ጥቃት ይሰነዝርባቸዋል ብሎ ሁቲ አስጠንቅቋል። በአሁኑ ሰዓት የአሜሪካ መንግስትም እንዳወጣው ኮንፈርሜሽን ከሆነ በባህሬን የተለያዩ ጥቃቶች ደርሰው ነበር። ብዙዎቹን አብዛኞቹን የድሮኖችና የሚሳኤሎችን ማክሸፍ ችያለሁ ብሎ ተናግሯል። በአሁኑ ሰዓትም ከኢራን አመራሮች እንደተነገረው ከሆነ ከዚህ በፊት ታይተውና ታስበው የማይታወቁ መሳሪያዎችን ወደ መጠቀም ገባለሁ ብለው ተናግሯል። ምን አይነት መሳሪያ ይሁን ኢራን ያላት? የዓለም ህዝብም እጅግ በጣም ዝም ብሏል። ማንም ገላጋይ እስካሁን ድረስ አልተገኘም። ከገላጋዩ የበለጠ ጦርነት ላይ የሚሳተፉ ሀገራት በየጊዜው እየጨመሩ መጥተዋል። ብዙ ሀገራትን እያሳተፈ መጥቷል። የጦርነት አዲስ ነገር ካለ ማሳወቃችሁ ይሆናል። ኢንፎርሜሽኖቹ እንዲደርሱ ፎሎ ነው ላይክ ማለት እንዳትረሱ። እስራኤል በኢራን ሚናብ የተባለ ትምህርት ቤት ላይ በፈጸመችው ጥቃት እስካሁን ድረስ እንግዲህ የሟቾች ቁጥር 51 መድረሱ ተገልጿል። ይህ ትምህርት ቤትም እንግዲህ ሴቶች ብቻ የሚማሩበት ትምህርት ቤት ነው። You must lay down your weapons and have complete immunity, or in the alternative, face certain death. So, lay down your arms, you will be treated fairly with total immunity, or you will face certain death. ጋይስ በዚህ ሰዓት አልጀዚራ ይዞት የወጣው መረጃ በርካቶች እየተነጋገሩበት ይገኛሉ። ኢትዮጵያ ቤንጃሚን ኔታንያሁ የመሰረተው ሄክሳጎን አሊያንስ ውስጥም ትገባ ይሆን የሚል ጥያቄን አልጀዚራ ይዞ መውጣቱን ተከትሎ በርካቶች ሀሳባቸውን እየሰጡ ይገኛሉ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሐሳብ አመንጭነት እስራኤል ሄክሳጎን አሊያንስንም እየመሰረተች እንደምትገኝ ይታወቃል። በዚህ ግሩፕ ውስጥም ታዲያ እንደ ህንድ፣ ግሪክ እንደዚሁም ደግሞ ቆጵሮስን የመሳሰሉ ሀገራት እንዳሉበት ይታወቃል። እስራኤልን ጨምሮ 4 ሀገራት አሉ። ታዲያ ከአፍሪካ አንድ ሀገር እንደዚሁም ደግሞ ከአረብ ሀገራትም አንድ ሀገርን ትጨምራለች ተብሎ እስራኤል እየተጠበቀ ይገኛል። ከአፍሪካ የምትጨመረዋ እቺ አንድ ሀገር ደግሞ ኢትዮጵያ ልትሆን ትችላለች የሚል ሐሳብን አልጀዚራ ገልጿል። ሄክሳጎን አሊያንስ ታዲያ እስራኤል ጠላቶቿን የምትመታበትም እንደዚሁም ደግሞ በሚሊተሪም በኢኮኖሚም አንድ ላይ የመስራት ስትራቴጂክ አሊያንስ ሲሆን ይሄም ታዲያ ይፋው የሆነ መስረታ ባይደረግለትም ልክ እንደነ ኔቶ እንደዚሁም ደግሞ ዩኤን አይነት ባይሆንም ነገር ግን በጋራ የመስራትና የትብብር አይነት አሊያንስ ነው። ይሄ ሄክሳጎን አሊያንስ ማለት ነው። ሄክሳጎን እንደ ስሙ ላይ እንደምንመለከተው 6 ሀገራት አላይን የሚያደርጉበት ነው። በዚህ ውስጥ ኢትዮጵያም ትገባለች የሚል ጥርጣሬ ታዲያ በአልጀዚራ ጋዜጠኞች ዘንድ መግባቱን ይህ ዘገባ አሳይቷል። ኢራን ዓለምን ያስገረመ ታሪክ ሰርታለች። ኢራን በታሪኳ ለመጀመሪያ ጊዜ በ6 ሀገራት ላይ ጥቃት ፈጽማለች። ጥቃቱ ያነጣጠረው በሳውዲ አረቢያ፣ በተባበሩት አረብ ኤምሬትስ፣ በኩዌት፣ በዮርዳኖስ፣ በባህሬንና በኳታር በሚገኙ የአሜሪካ የጦር ሰፈሮች ላይ ነው። ኢራን እነዚህ 6 ሀገራት በአንድ ጀንበር ኢላማ በማድረግ ያላትን ወታደራዊ ጡንቻ ለዓለም አሳይታለች። ይህ እርምጃ ቀጠናውን ወደ ለየለት ቀውስ ከመክተቱም በላይ የአሜሪካ የጦር ሰፈሮች የሚያስተናግዱ ሀገራት ሁሉ የጦርነቱ ቀጥተኛ ተሳታፊ እንዲሆኑ አድርጓቸዋል። ጋይስ በአሁኑ ሰዓት ነገሮች እጅግ በጣም እየከረሩ መጥተዋል። አሁንም ሰበር ዜና ተሰምቷል። የኢራን ዋና ቁልፍ አጋር የሆነችው ቻይና ዜጎች ከኢራን በፍጥነት ለቀው እንዲወጡ በአሁኑ ሰዓት ማሳሰቢያ አውጥታለች። በኢራንና በአሜሪካ መካከል ያለው ቴንሽን ከቁጥጥር ውጪ ከመሆኑ በፊት በኢራን የሚገኙ የቻይና ዜጎች ሙሉ ለሙሉ ኢራንን በፍጥነት ለቀው እንዲወጡ በአሁኑ ሰዓት አሳስበዋል። የሚታወቀው ከደቂቃዎች በፊት እንደነገርኳቸው አሜሪካ በእስራኤል የሚገኙ ሰራተኞቿን በፍጥነት እንዲለቁ ቃሲያቸው እንዲገድቡ አሳስባ ነበር። የኢራንም ቁልፍ ዋና አጋር የሆነችው ቻይናም አሳስባለች በአሁኑ ሰዓት ዜጎቿ እንዲለቁ ኢራንን። የሚያሳየው እንግዲህ ነገሩ እጅግ በጣም እየከረረ እንደሆነ ነው። ሁለቱም ቁልፍ ሀገራት ከእስራኤልና ከኢራን ዜጎቻቸው እንዲወጡ አድርገዋል። ሁኔታዎች ከባድ ሁኔታ ላይ ደርሰዋል። አዲስ ነገር ካለ ማሳወቃችሁ ይሆናል። ኮፒ ሊንክ እና ሼር ማድረጋችሁ እንዳትረሱ። አካውንቱ ተመቷል። ብሩክ ነኝ። ይመለሳል።